በሶ ጭብጦ ተልኮ ሊመሽሽ ጭብጦ በሶ ለመስራት የማይሆን ነገር ነው። ዛሬ እሱን የምንሰራው በጣም ፈጣንና አንዴ ከበላን ደግሞ ጥግብ አድርጎ የሚያውለን አሪፍ ቁርስ ነው። የሚያስፈልገን ለብ ያለ ውሃ፣ ትንሽ በርበሬ፣ ሚጥሚጣ፣ ጨውና ኮረሪማ ነው። ጾም ካልሆነ ቅቤ ብናደርግበት ይመረጣል። ጾም ላይ ከሆነ ደግሞ ያው ዘይታችንን አድርገን እነዚህን ካዋሃድን በኋላ በሶ ጭብጦችንን ጨምረን በደንብ ማዋሃድ ነው። መጠኑን ያው እንደምንፈልገው ውፍረትና ብዛት ነው የምንወስነው። ከዛ ጨበጥ አድርገን ከሻይ ጋር አቅርበን ማጣጣም ነው። አሊያም ደግሞ በሶም በሳዱ ግን ፈርፈር ካደረግን በኋላ በማንኪያ ማቅረብ ነው። ሌላው ደግሞ የግቢ ተማሪዎች በጣም የሚያዘወትሩት እንዲሁ በሶን መቶ መጠጣት ነው። ለሱም ደግሞ ውሃና ስኳር ብቻ ነው የሚያስፈልገን። ሌላው ጭብጦ በሶ ውስጥ አንድ ላይ ተቀይጦ የተዘጋጀ በጣም ምርጥ በሶ ነው። እንደ ሰሊጥ፣ ተልባ፣ ለውዝ፣ ሞሪንጋ ጋር ተቀይጦ የተዘጋጀ በጣም ምርጥ በሶ ነው። ይሄን ለምትፈልጉ ከሆነ በ500 ብር ብቻ ከታች በማስቀምጥላችሁ ቁጥር ማግኘት ትችላላችሁ።